የተወደዳችሁ የሶስት ወር የዩቲዩብ ቻሌንጅ ላይ የተቀላቀላችሁ ሁላችሁም እንደምን አላችሁ? በዛሬ ቪዲዮአችን የምናየው ጂሜል አካውንት ከመጀመሪያው ጀምሮ እስከ መጨረሻው ድረስ አከፋፈቱን እንደዚሁም ደግሞ ብራንድ አካውንት የዩቲዩብ አካውንት ሞኔታይዝ ሊሆን የሚችል አካውንት እንዴት እንከፍታለን የሚለውን እናያለን። ከዚህ በፊት እንደነገርኳችሁ የተወሰኑ አፕሊኬሽኖች አሉ እዚህ ላይ የምንጠቀማቸው። በዚህ በሶስት ወር ቻሌንጅ ውስጥ ዩቲዩብ ቻናላችንን ሞኔታይዝ ለማድረግ ከምንጠቀማቸው አፕሊኬሽኖች በመጀመሪያ ደረጃ ላይ የምናገኘው የመጀመሪያው ብሮዘር ክሮም ነው። ጎግል ክሮምን እንጠቀማለን ማለት ነው። ስለዚህ አካውንታችንን ለመክፈት ጎግል ክሮማችንን እንክፈት። ይሄንን ስንከፍት እንደዚህ ይመጣልናል። እዚህኛው ላይ ሰርች ባሩ ላይ ጎግል ብላችሁ ጻፉ። ምናልባት በዚህ መልኩ የማይመጣላችሁ ከሆነ ጎግል ብለን ስንጽፍ ግባ የሚል ወይም ደግሞ ሳይን ኢን እንደየቋንቋው ይመጣላችኋል። ግባ ብለን እንቀጥል። ግባ ብለን ስንቀጥል በዚህ መልኩ ይመጣልናል። እስኪ ቋንቋውን ሁላችንም እንድንል ወደ እንግሊዘኛ ልቀይረው። ከዚህ ቀጥለን እዚህኛው ላይ የሚመጣልን አለ ሳይን ኢን ነው የሚለው። እዚህ ላይ አካውንት ያለው ሰው ቀጥታ እዚህ ላይ መሙላት ትችላላችሁ። አካውንት ያላችሁ ሰዎች ከዚህ በፊት ጂሜል አካውንት የከፈታችሁ እዚህኛው ላይ ቀጥታ ትሞላላችሁ። ከዚህ በፊት ከፍታችሁት ደግሞ አካውንቱ የጠፋችሁ ካላችሁ ይህንን መጠቀምና እንደገና ሪስቶር ማድረግ ትችላላችሁ። ከዚህ በፊት አካውንት የሌላችሁ ግን እና አሁን ለእናንተ የማሳያችሁ ክሬት አካውንት የሚለው ላይ ነው። ስለዚህ ክሬት አካውንት ብለን እንቀጥላለን። ክሬት አካውንት ስንል እንደዚህ ሶስት ነገሮች ይመጣሉ። ፐርሰናል የሚል አለ። ቀጥሎ ደግሞ ማይ ቻይልድ የሚል አለ። ፎር ማይ ቻይልድ ወይም ለልጆች ማለት ነው። ቀጥሎ ደግሞ ፎር ማይ ወርክ ኦር ማይ ቢዝነስ የሚል አለ። እኛ ቀጥታ ፐርሰናል የሚለውን ነክተን እንቀጥል። ከዚያ የሚመጣልን አለ። እዚህኛው ላይ ስማችንን መሙላት ነው። የዚህኛው ላይ የኛን ስም እዚህ የአያት ስም ወይም የአባት ስም ሞልተን መቀጠል እንችላለን። ኦፕሽን አለው አንደኛው። አንዱ ስም ግን ግዴታ ነው። ይሄን አድርገን ኔክስት ብለን እናልፋለን። ስለዚህ የቻናላችንን ስም የምትፈልጉትን ስም ወደፊት መቀየር የምትችሉት ስም ነው። በነገራችን ላይ ግን የቻናላችሁ ስም ከፈለጋችሁ ያወጣችሁት ካለ እሱን መጠቀም ትችላላችሁ። ለኔ ለአሁኑ 90 ዴይስ ዩቲዩብ ቻሌንጅ ልበለው። ዩቲዩብ ቻሌንጅ ልበለው። ዩቲዩብ ቻሌንጅ። ከዛ ይሄንን ካላችሁ በኋላ ኔክስት። እዚህኛው ላይ ዴት ኦፍ በርዝ እንድንሞላ ይጠይቀናል። ዴይ ቀን ላይ እንሙላ። መንዝ ጁን፣ ይር 1989 የኔን ነው እየሞላው ያለ። የራሴ መረጃ እንደዚህ ቢሆን ብዬ አስቤ ነው እየሞላው ያለ። እናንተ የራሳችሁን ሙሉ። ግን የምትሞሉት እድሜ ትክክለኛው ከተቻለ አድርጉት። ካልተቻለ ግን ያው 18 ዓመትና ከዚያ በላይ የሆነ እድሜ ግን እንዲሆናችሁ አድርጉ። ቀጥለን ጀንደር ላይ አሁንም ድሮፕ ዳውን አለ። ፊሜል ሜል የሚል አለ። ጾታችሁን እዚህ ላይ መጻፍ ነው፣ መግለጽና መሄድ ነው። ከዛ ቀጥለን አሁንም ኔክስት እንላለን። ከዛ ቀጥሎ የመጡልኝ እነዚህ አማራጮች አሉ። እነዚህ አማራጮች መጣውልኛል። ሶስት ነገሮች አሉ። የመጀመሪያው ራሱ በዲፎልት የሰጠኝ ነው። ከኛ ከሞላነው ዳታ ተነስቶ ይሄ ኢሜል ቢሆን እያለኝ ነው። ስለዚህ ከነዚህ ውስጥ ከፈለጋችሁ አንዱን ነክታችሁ መቀጠል ትችላላችሁ። አሁን YC 22 30 22 22 ሚል @gmail ይላል። እነዚህን ቁጥሮች ሰጥቶኛል። ከነዚህ ውስጥ ነው አሁን አልፈልግም ካልኩ ደግሞ ምን አደርጋለሁ? እዚህኛው ላይ መጣና ክሬት የሚለውን እነካዋለሁ። ይሄንኛውን ክሬት የሚለውን ነክቼ መሄድ እችላለሁ። ስለዚህ ክሬት ልበለውና ኔክስት ልበለው። እዚህኛው ላይ ክሬት ስለው የሚሞላልኛል። አሁን እዚህ ላይ ምን ልበለው? YT ልበል። YT ቻሌንጅ 90 ልበልና በዚህ መልኩ ይሄን ስም ልስጣው። ከተቀበለኝ ኔክስት ልበለው። ይሄ ከዚህ በፊት ተይዟል እያለኝ ነው። ስለዚህ ከዚህ በፊት የተያዘ ከሆነ
በነገራችን ላይ ብዙ እንደዚህ ትደጋግማላችሁ። የተያዘ ነው ይላችኋል። ያልተያዘ የምታገኙት እዚህኛው ላይ እሱ የሰጣችሁ ሰጀስት ያደርጋችሁ ነው። ከተቻለ ከነሱ ውስጥ መውሰድ ትችላላችሁ። ካልሆነ ግን አዲስ በዚህ መልኩ መክፈት ትችላላችሁ። ሁሉንም በዚህ መልኩ ላሳያችሁ ብዬ ነው። አሁን እኔ ግን ዋይ ቻሌንጅ 65 የሚለውን ልንካና ልቀጥል፣ በሱ ልስራ፣ በዚህኛው ማለት ነው። ስለዚህ ይሄን ልንካና ልቀጥል። ኔክስት። ከዛ ኔክስት ስል እዚህኛው ላይ ፓስወርድ እንድንሞላ ይጠይቀናል። የምንሞላው ፓስወርድ አለ እዚህኛው ላይ፣ እዚህም ፓስወርድ እንሞላለን። ፓስወርዳችንን ስንሞላ ስትሮንግ ማድረግ አለብን። ይሄ ፓስወርድ ለሁለቱም ነው፣ ተመሳሳይ የሆነ ፓስወርድ እንድንሞላ ነው ኮንፊርም የምናደርገው። ክሬት ኤ ስትሮንግ ፓስወርድ ዊዝ ኤ ሚክስቸር ኦፍ ሌተርስ ነምበርስ ኤንድ ሲምቦልስ ነው የሚለው። ካፒታል ሌተር ስሞል ሌተር አድርገን በፊደል ከዛ ደግሞ ቁጥሮችን ከዛ ስፔሻል ካራክተር የሚባሉት እንደ ዶላር እንደ ሃሽታግ የመሳሰሉትን ነገሮች በመጠቀም ፓስወርዳችሁን ስትሮንግ ለማድረግ ሞክሩ። አሁን ፓስወርዳችንን እንሙላ። አሁን ፓስወርዳችንን ሞልተናል። ይሄ ፓስወርድ ካፒታል ሌተር አለው፣ ስሞል ሌተር አለው፣ ከዚያ ደግሞ ቁጥሮች አሉት፣ ከዛ ስፔሻል ካራክተር ያለው ስትሮንግ የሆነ 8 ካራክተር ያለው ፓስወርድ ነው። ኔክስት ልበለው። ተመሳሳይ ከሆነ ያሳልፈኛል፣ ካልሆነ ግን እንደገና እንድታስተካክሉ ይጠይቃችኋል። አሁን በትክክል አልፎልኛል። ስለዚህ በትክክል ካለፈልኝ አሁን ቀጥሎ ያለው ምንድነው? ስልክ እንድናስገባ ይጠይቀናል። ጌት ቬሪፊኬሽን ኮድ ሴንት ቱ ዩር ፎን ይላል። እዚህኛው ላይ ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥራችሁን አስገብታችሁ ቴክስት ይደርሳችኋል። በዛ ቴክስት መሰረት ቬሪፋይ ታደርጋላችሁ ማለት ነው። ስልክ ቁጥሬን አስገብቼ ስል ፕሊዝ ትራይ አጌን ሰምቲንግ ሮንግ ምናምን ብሎ መጥቶብኛል እኔ ላይ። ለእናንተ ስልክ ቁጥር ከላከላችሁ ቬሪፋይ አድርጉት። ኔክስት ልበለው። አሁንም ቬሪፋይ ዩር ፎን የሚል መጣብኝ እኔ ላይ። እንግዲህ ቬሪፋይ ልበለው። በዚህ መልኩ ይሄኛው የሚያስቸግራችሁ ከሆነ ግን ሌላ አማራጭ እንመልከት። አሁን እስካሁን ድረስ የመጣ ነው የኢትዮጵያ ስልክ ስታስገቡበት በተለይ ኢሜል ላይ የሚያስቸግራል። አንዳንድ ጊዜ ስልኮቹን ቁጥሮቻችንን ሳናስገባ ቀጥታ የሚያልፍበት አጋጣሚ አለ። ያንን መጠቀም ይቻላል። ነገር ግን ስልክ ቁጥር ስታስገቡ ኢረር እያለ ልክ እንደዚህ እንዳሆኑ የሚያስቸግራችሁ ከሆነ አንድ መፍትሄ እንመልከት። ወደ ሴቲንግ እንሄዳለን። ቀጥታ ሴቲንግ ላይ እንሄዳለን። ሁሉንም አማራጮች ነው የምንጠቀመው። ሴቲንግ ላይ እንሄድና ወደ ላይ ከፍ እናደርጋለን። ከፍ ስናደርግ አካውንት የሚል አለ። እዚህ አካውንት ላይ እንገባለን። ከዛ ወደ ላይ ከፍ እናደርግና ከነዚህ አካውንቶች ውስጥ ከሌለን የምንፈልገው አዲስ ስለሆነ አካውንት አድ አካውንት እንለዋለን። ከዛ አድ አካውንት ካልን በኋላ እዚህኛው ላይ ካሉት ውስጥ ጎግልን እንመርጣለን። ጎግልን ስንመርጥ ልክ እንደዚህ ይሽከረከራል። ከዛ ፒናችሁን እንድትሞሉ የስልካችሁን ፒን ሙሉ ይላል። ይሄ ስልካችሁን ፒን ወይም ደግሞ ቬሪፋይ ማድረግ ያለባችሁ ነገር ካለ እሱን አድርጉ። ልክ እንደዚህ ከተሽከረከረ በኋላ ሁለት ነገሮች ይመጡልኛል። አንደኛ ኢሜል ወይም ፎን እንድሞላ ነው፣ ወይም ደግሞ ክሬት እንዳረግ ነው። ስለዚህ ምን አደርጋለሁ? አሁን ክሬት እለዋለሁ። ከዛ ፐርሰናል ወይስ ወርክ ይላል። ፐርሰናል ብዬ ልቀጥል። ተመሳሳይ ነው ከቅድሙ ጋር። ይችን ፐርሰናል የምትለዋን ተጭኜ ልለፍ። ከዛ ስም ይጠይቃል። አሁንም ተመሳሳይ ነው እንደ ቅድሙ። ልሙላ ዩቲዩብ ቻሌንጅ ላድርግና ኔክስት ልበለው። ከዛ ቀን፣ ወር፣ ዓመተ ምህረት ተመሳሳይ ነው እንደ ቅድሙ። ቦታቸው ነው የተቀያየረ። ከዛ ጾታችሁን ትሞላላችሁ። ቅድም የሞላ ነው። ከነዚህ ውስጥ አሁንም ቻሌንጅ ዋይ 79 የሚል አለ፣ ዋይ ሲ 78 የሚል አለ። ከነዚህ ውስጥ ሌላ ጊዜ ላለመፍጀት ቻሌንጅ የምትለዋን ልምረጥና ልቀጥል። ኔክስት። ከዛ ፓስወርድ ሙላ ይላል። ሾው ፓስወርድ ይላል። እዚህ ላይ ሰው ፓስወርዳችሁን እንዳያይባችሁ ይችን አንቼክ አድርጓት። ቼክ የተደረገውን ማጥፋት ነው።
ከዚያ ኔክስት እንበል። አሁን ሪቪው ዩር አካውንት ኢንፎ ይላል። ከዚህ ቀጥሎ እስቲ ይሄንን አሁንም ኔክስት የሚለውን እንሄድ። ኔክስት እንበል። በጣም አሪፍ። ከዛ እዚህኛው ላይ እንመጣለን። አሁንም አይ አግሪ ይሄን ወደ ላይ ታደርጉትና እንደዚህ። ከዛ እዚህ ከስር ላይ እንደዚህ እንደሆነ ምንም ይታያል። ልክ ወደ ታች ስትጎትቱት እንደዚህ የምታገኙት አለ። እዚህኛው ላይ አይ አግሪ የምትለዋን ይችን ማለት ነው እንጫናታለን። አይ አግሪ እንዳላችሁት ልክ እንደዚህ ጎግል ሰርቪስስ ብሎ ይሽከረከራል። አሁን አካውንታችን ተከፈተ ማለት ነው። አካውንታችን ተከፍቷል። ይሄን አካውንታችንን እዚህ ላይ የምታዩት አካውንት ነው። ስለዚህ ይሄን አካውንት መጠቀም እንችላለን ማለት ነው። አሁን አካውንቱን እንያዝና ቀጥታ አሁን እንትን ላይ መሄድ እንችላለን። ሳይን ኢን ማለት እንችላለን። ክሮም ላይ እንመለስና ጎግል ልበለው። ከዛ ግባ። ከዛ እዚህ ኢሜል ላይ ያን ቅድም የሞላነውን ኢሜል እናስገባው። ቻሌንጅ 79 ዋይ የሚላለው ቻሌንጅ ዋይ 79 ይሄን አደርግና ቀጥታ ኮንቲኒዩ ወይም ቀጣይ ማለት ነው @gmail.com ጎግል ላይ ስላለው ችግር የለውም። ብንሞላውም ባንሞላውም መቀጠል ይቻላል። ይችን አደርግና ቀጣይ እላለሁ። ይሄንን ስል የይለፍ ቃል ይላል። የይለፍ ቃል ቅድም የሞላችሁትን የይለፍ ቃል ቀጥታ ታስገቡለታላችሁ ማለት ነው። ይሄንን ካስገባው በኋላ ቀጣይ እለዋለሁ። በጣም ጥሩ። አሁን እዚህኛው ላይ ሁል ጊዜ መግባት እንድትችል አረጋግጥ ይላል። እዚህኛው ላይ ስልክ ቁጥር አስገቡ፣ መልሶ ማግኛ ኢሜል አስገቡ ምናምን ይላል። አሁን እዚህኛው ላይ ስልክ ቁጥር አስገብታችሁ ቬሪፋይ ማድረግ ትችላላችሁ። ሌላም ኢሜል ወደፊት ቢበላሽባችሁ ኢሜል አስገብታችሁ እዚህኛው ላይ እነዚህን ሙሉና ቸክ አድርጓቸው። ግን አሁን ለኔ ይቅር ብዬ እሄዳለሁ። ወደፊት መሙላት ስለምችል ይቅር ወይም ስኪፕ የሚል ታገኛላችሁ እቺ እዚህ ላይ ማለት ነው። ስኪፕ ወይም ይቅር የሚለውን እነካለሁ። አሁን የቤት አድራሻ ይላል። አሁንም እንደዚሁ በተመሳሳይ መልኩ ይሄንን ዝለል የሚለውን ወይም ስኪፕ የሚል አሁንም ካገኛችሁ ስኪፕ ብላችሁ እለፉ። ልክ በዚህ መልኩ የኢሜል አካውንታችንን ከፈትን ማለት ነው። ያለ ስልክ ቁጥር እንደምታዩ ይሄ ኢሜል አካውንት አሁን የከፈትነው ኢሜል ነው ማለት ነው። በጣም ጥሩ። ከዚህ በኋላ የዩቲዩብ ቻናላችንን እንዴት እንከፍታለን የሚለውን በቀጣዩ ቪዲዮ እናያለን ማለት ነው።